የሚድል ኢስት ወይም ደግሞ ይሄ መካከለኛው ምስራቅ እየተባለ የሚጠራው ቦታ ነው እና አሁን ላይ ሚድል ኢስት ተብለው የሚጠሩ ኢራን፣ እስራኤል፣ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬትስ፣ ሲሪያ፣ ኦማን፣ ባህሬን፣ ሊባኖን፣ ጆርዳን፣ የመን እነዚህ ሚድል ኢስት ተብለው ይጠራሉ። ግን የሆነ ቦታ ኢስት ዌስት ኖርዝ ምናምን ብለ ስትሰይመው ከሆነ አንግል ነው አይደለ? ከየትኛው አንግል ተነስቶ ነው እነዚህ ኢስት ሚድል ኢስት ሊባሉ የቻሉት የሚለው ጥያቄ የሚያስነሳ ነገር ነው። ይሄ ኤዥያ የምንለው አጠቃላይ ዓለማችን ላይ ትልቁ የሚባል ኮንቲኔንት ነው። በጣም ብዙ ህዝብ ያለው በቆዳ ስፋቱም ደግሞ በጣም ትልቅ የሆነ ቦታ ነው አጠቃላይ ኤዥያ የሚባለውና ሚድል ኢስት የሚለው ስያሜ የመጣው ከብሪቲሾችና ደግሞ ከተወሰኑ የአውሮፓ ሀገራት እይታ እንደሆነ ነው የሚነገረው። ምክንያቱም ያኔ ብሪቲሾች በጣም ብዙ ሀገራትን ኦልሞስት ሁሉንም ሊባል በሚችል ደረጃ አብዛኛውን የዓለማችን ሀገራት በቅኝ ግዛት ይዘው ነበርና ዓለምን በሶስት ከፍለዋት ነበረ ያኔ ማለት ነው። ዘ ኒር ኢስት፣ ዘ ፋር ኢስት እና ዘ ሚድል ኢስት ብለው እና እንዴት ነው አሁን ዘ ኒር ኢስት የሚሉት እነሱ ከብሪቲሽ አንግል ነው። ለብሪቲሽ ቀረብ የሚሉ ሀገራት ያኔ ይሄ ኦቶማን ኤምፓየር እሱ ተስፋፍቶባቸው የነበሩ ይዟቸው የነበሩ አካባቢዎችን ዘ ኒር ኢስት ብለው ጠሩ። ከዛ ዘ ፋር ኢስት የሚሉት ደግሞ ከብሪቲሽ በጣም በርቀት ያሉ አሁን ላይ እንደነ ቻይና፣ ኖርዝና ሳውዝ ኮሪያ፣ ሚያንማር፣ ታይላንድ፣ ላኦስ፣ ካምቦዲያ፣ ቪየትናም፣ ማሌዥያ፣ ጃፓን እነዚህ ከብሪቲሽ ራቅ ስለሚሉ እነዚህን ፋር ኢስት ብለው ጠሯቸው። ከዛ በኋላ በእነዚህ ደ ኒር እና ፋር ኢስት ብለው ከጠሯቸው መሀል ላይ ያሉትን ሀገሮች ደግሞ ሚድል ኢስት ብለው ሰየሟቸው ማለት ነው። ስለዚህ መነሻውን ከነሱ ነው ከብሪቲሽ ነው ያዩት እንጂ አሁን ለምሳሌ ከአፍሪካ ሆነ ስታየው ሚድል ኢስትን ሚድል ኢስት የሚያስብለው ምንም አይነት ምክንያት የለም። ግን በኋላ ላይ ተቀይሯል። አሁን እነሱ ያኔ ኒር ኢስት የሚሉት አሁን ላይ ኒር ኢስት አይደለም። ያኔ እነሱ ሚድል ኢስት የሚሉት እንደዛ የተቀየረው ደግሞ መቼ ነው? በኋላ ላይ አልፍሬድ ማሃን የሚባል ግለሰብ መጣ። 1840 እስከ 1914 የነበረ አሜሪካዊ ነው እና ይህ ግለሰብ ደግሞ ነገሩን ከአሜሪካ ፐርስፔክቲቭ ማየት ፈለገ እና አልፍሬድ ማሃን ከባህር ጋር የተያዙ ስራዎችን የሚሰራ በዛ ላይ ደግሞ ትልቅ የታሪክ ተመራማሪም እንደነበረ ነው የሚነገርለት። ስለዚህ ለምን ከአሜሪካ አንግል ደግሞ ነገሩን አናስተካክለውም ብሎ አሰበና ይሄ ያኔ ብሪቲሾች ኒር ኢስትና ሚድል ኢስት ብለው የሚጠሩት የነበረውን አካባቢ በአንድ ላይ ሰበሰበው ማለት ነው። አንድ ላይ ያደረጋቸውና አሁን ኒር ኢስት የሚባል አንሰማም፣ ብዙ አይባልም። ሚድል ኢስት ብቻ ነው የምንለው። ፋር ኢስት ይባላል በርግጥ። ከዛ ኒርና ሚድሉን አንድ ላይ ያደረጋቸው ከአሜሪካ አንግል ደግሞ አድርጎ እሱ በተለይ ከዚህ ከሁለተኛው የዓለም ጦርነት በኋላ የኦይል ፖለቲክስ በጣም የተስፋፋበት ጊዜ ነው። የነዳጅ የዘይት እንደዚህ እና እነዚህ ሚድል የሚባለው አካባቢ ላይ ደግሞ በጣም በነዳጅ ሀብት የበለጸጉ ስለሆኑ ለአውሮፓውያንም እንደዚህ ለሎኬሽን እንዲመች በሚል ሚድል ኢስት ብሎ ጠራቸው፣ ኒርን አስቀርቶ ማለት ነው። ስለዚህ ሚድል ኢስት ስንል ነገሩ ከጂኦግራፊ ሳይሆን ከፖለቲካ ፐርስፔክቲቭ ታይቶ ነው ማለት ነው። ይሄ ነው አመጣጡ። ኢትዮፒካሊ